ነገር አይደለሁም እና ላይክ በዚህ ልክ ታስመስላለች ብዬ አላሰብኩም ነበረ። እንደዛ እንደተጎዳ በእኔ ፊት ስታለቅስ ስቲል ከካሜራ ጀርባ ሆነን በቃ አንዳንድ ጊዜ እንደዋወላለን አብርሃም እንኳን ከደወለ እና ላይክ ከካሜራ ጀርባ ላይክ ስትደውልልኝ የሆነ እንደተጎዳ ሰው ከፍቅር ጋር በመሆኑ ከፍቅር ጋር በሚያሳልፈው ነገር እሷ በጣም እየተጎዳች እንደሆነ ግን ደግሞ ኤቭሪ ነገር ከፍቅር ጋር ተመካክራ እንደሆነ ነው የተረዳሁት። እና አንደኛ በዚህ ልክ መዋሸቱ ለምን አስፈልገ? ሁለተኛ ደግሞ እስከ መቼ ነው ተንኩሏ እንደዚህ በግልጽ እያሳየች የምትኖረው? ላይክ እንዴ አንድ ሰው እኮ ልቡ መራራት መቻል አለበት። ላይክ አብርሃም ተሳሳተ ማለት እሷ ስለምንድን ነው ሴትነቷን በስትክክል የማታስከብረው? ለምን በተንኮል አብርሃምን መመለስ ትፈልገዋለች? ከዛ ባለፈ ከአብርሃም ጋር ያለት ነገር ምንም አይመለከተኝም። እኔን በዛ ልክ እንደ ሴት የእውነቴን ነው በጣም ከአቅሜ በላይ ነው የሆነችው። እንደ ሴት በጣም ብዙ ነገሮችን ከአጠገብሽ እንዲሆን ፈልጋለሁ። የሆነ ነገር ይሄኔ ምናልባት አብርሃም ይዛኔ ፍቅርን አልፈልግም እንደውም ከአንቺ ጋር ነው የምቀጥለው ነው ወደ እኔ ቢመጣም የምታደርገው ነገር አይታወቅም። እንገባቸው አይደል? አብርሃምን ለመመለስ እንደዚህ አይነት ነገር ውስጥ ትገባለችን ብዬ አላሰብኩም። እንደገና ደግሞ እኔ እርግጠኛ አይደለሁም እውነት ለመናገር አብርሃምን ለመመለስ እኔ ተስፋ ለማስቆረጥ ነው በሚል ሀሳብ ራሱ እርግጠኛ አይደለሁም። ምክንያቱም የሰው ልጅ በዚህ ልክ ማስመሰል አይችልም። እስቲል አሁን አብርሃምን ወደዋለሁ ራሱ የምትለው እኔ እያስመሰለች ነው የመሰለኝ። ምክንያቱም በጣም ብዙ ነገሮችን አምኛት ነበረ። በጣም ከጎኗ ለመቆም ስቲል እሷን ለመረዳት ብዙ መጥፎ ቃላቶችን ተነጋግረናል ከዚህ በፊት እና ስቲል እሷን ለመረዳት ብዙ የሄድኩትበት ርቀት ነበር። ግን ተሳስቻለሁ። እኔ ራሴ በጣም እንደተሳሳትኩ ነው የተረዳሁት። ግን ደግሞ እያንዳንዱን ስቴፕ ስቲል ስለ ፍቅር እንደዚህ አስወራች ሄደን እንናገራት ያለችኝንም ስቲል ፍቅር ታቅ ነበረ። እኔ ዝም ብዬ እሷን አምኛት ተቀብያት መሄዴ በጣም ነው በራሴ የተናደድኩት። እዛች ጋር እሷ ብቻ ጥፋተኛ ማለት አይደለም፣ ግን ደግሞ አብርሃም ፍላጎቱን እየኖረ ነው ይባል። በቃ አብርሃም የራሱን ሙድ እያራመደ ነው፣ ወንድ ልጅ ነው ይባል። እሷ ግን ሴት ልጅ ናት። ሶ ለምን የሆነ ልቧን ራሷን የሚያቆሽሽ ስራ ለምን እንደምትሰራ እኔ በጣም ነው ግራ የሚያጋባኝ። ላይክ ነገሮችን መፍታት አትችልም፣ ተነጋግራ መፍታት አትችልም፣ ብልሃትነት የምትጠቀም ሴት አይደለችም። እስቲል ያን ነገር ተሻሽላ የመጣችና በቃ እሷን የሆነ ሀሳቦቿን ለመርዳት እየሞከርኩ ነበረ። በጣም ላይክ እንደ ንጹህ እህት ልረዳት ትፈልግ ነበረ። ግን እሷ ተንኮል የሆነ ቂም በቀል ከእንደዚህ አይነት ነገር አልወጣችም። እና ዛሬ ጠርቻታለሁ ሩታንም በስትክክል ላውራት ነው የምፈልገው። ምክንያቱም እኔ ጋር በንጹህ ልቧ እያወራችኝ ነበር የመሰለኝ። እኔ በጣም በንጹህ ልቧ